ተናገር። ደፍራስ ነበር ወንድሜ። በቃ እውነቱ ይሄ ነው። አባላልኩ አንተ አድናን ሮቤልን ተኮሶ ገደለው። ሚራ ደግሞ ከሮቤል ቀጥሎ የኔ ተራ ነው ብላ ቤቱን ለቃ ወጥታለች። ሉሃና አድናንን ሮቤልን እንዳይገለው ተማጽነዋለች። እባክህን አብረን ልጆች ወልደን አብረን እንኖራለን፣ ምንም ነገር እንዳታደርግ ስትል ተማጽነዋለች። ሮቤልም እባክህን አድናን አትግደለኝ፣ እኔ ሳላስበው ሳይጣን አሳስቶኝ ነው ከሉሃና ጋር ልተኛ የፈለግኩት፣ እባክህን የኔ ወንድም አትግደለኝ እያለ ተማጽኖት ነበር። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቤተሰብ የሆናችሁ ላይክ፣ ሸር እያደረጋችሁ አበረታቱኝ ፕሊስ እባካችሁ 1000 ሰብስክራይብ አስገቡኝ። ሉሃና የዛሬው ክፍል ምን ይሆናል ምን ይመስላል የሚለውን አብረን እናያለን። እስከ መጨረሻው ተከታተሉኝ። እንግዲህ ሮቤል ሉሃናን አስገድዶ ሊደፍራት በጣም ታግሏታል። እንግዲህ ድንግልናዋን ከወሰድኩ በኋላ እኔ ፈልጊያ ሳይሆን እሷ ፈልጋኝ እሷ ለምናኝ ወደ እኔ ትመጣለች ብሎ እንግዲህ ክብረ ንጽህናዋን ሊወስድ በጣም ታግሏታል። ይሄም በእሱና በሚራ የተቀነባበረ ሴራ ነበረ። ግን ሮቤል እንደሆነው እንዳሰበው እንዳለመው አልተሳካለትም። እንግዲህ ሉሃና እሱን ታግላ ክብረ ንጽህናዋን እንዳይወስድባት አድርጋለች ማለት ነው። እንዲያውም ከእሷ ይልቅ ሮቤል ነው የተጎዳው። ምክንያቱም እንግዲህ የማይመታ ቦታ ነው የመታችውና በጣም ጎበዝ ናት። እኔ በጣም ተመችታኛለች። እሱ እንግዲህ ወይኔ የምነው በቀረብኝ እያለ ከክፍሏ ወጥቷል ማለት ነው። እንግዲህ ሉሃና ለምንድን ነው እንደዚህ ልታደርግ የፈለገው? አንተ ሰው ነህ ወይስ ሰይጣን ነህ? ቆይ ለምንድን ነው ብታፈቅረኝ ብትወደኝ ኑሮ እንደዚህ ልታደርግ አትችልም ነበር ብላ እንግዲህ ሮቤልን በጣም ተሳድባ ተናግራ ንዴቷን ወታበት ነው እንግዲህ ወደ ሳሎን የሄደች። ወደ ሳሎን ስትሄድ ደግሞ ሚራን ቁጭ ብላ ታገኛታለች። እንግዲህ ሚራን ደግሞ አንገቷን አንቃ አንቺ ምን ክፉ ሴት ነሽ? ለምንድን ነው እንደዚህ የምታደርጊው? ለምንድን ነው ሮቤል እንደዚህ እንዲያደርገኝ የፈቀድሽለት? አንቺ ነሽ አይደል ተባባሪዋ? ብላ እንግዲህ አንቃ ይዛት እያለ ነው እንግዲህ አድናን የመጣ። እንግዲህ ሚራም እንደምታውቋት የውሸቷ ማለቂያ የለውም። እኔ አይደለውም ራሱ ነው አስገድዶኝ ነው አስፈራርቶኝ ነው። እኔ ሀሳቡን ሲያቀርብልኝ እንደዚህ ሊያደርግ ሀሳቡን ሲያቀርብልኝ እኔ እምቢ ብዬው ነበረ። በፍጹም አልተቀበልኩትም፣ ሀሳቡን አልተቀበልኩትም። ስለዚህ ሮቤል ነው እንደዚህ ያደረገ እና አስፈራርቶኝ ነው። ይህን ካላደረግሽ ካላገሽኝ እገልሻለሁ ብሎኝ ነው እባክሽን ትላታለች ማለት ነው። እንግዲህ ሉሃናም አንገቷን አንቃ አለቀቀቻትም ነበር። ድንገት አድናን ይመጣል። አድናን ደግሞ ቆይ ምን ሆናችሁ ነው? ሉሃና ተይ እንጂ ልቀቂያት እንጂ ብሎ እንግዲህ ሉሃናን ያስለቅቃታል። አድናን ሁሌ በቃ ከዚህ ቤት አንድ ቀን ሰላም የለም ማለት ነው። ሁሌ ስመጣ ችግር ነው የሚገጥመኝ ማለት ነው። ቆይ ምን እየሆናችሁ ነው እናንተ? ሉሃና ቆይ ምን እየሆንሽ ነው? አንቺስ ደህና ሰው አልነበርሽም እንዴ? ይላታል። እንግዲህ ሉሃና በጣም ተናዳ ነበር። እባክህን ይችን ሚስትህን አሳርፍልኝ፣ ይች ሚስትህ እያለች እዚህ ቤት ሰላም አይወርድም፣ ሰላም አይኖርም። ስለዚህ ሚስትህን አሳርፍልኝ ትለዋለች ማለት ነው። እንግዲህ እንደዛ ብላ ወደ ክፍሏ ትሄዳለች። ሚራ ደግሞ ምን ሆናችሁ ነው ምናምን ሲላት እኔ ምን አውቃለሁ እሷን ጠይቃት እንጂ እኔ ምንም አላደረግኳትም፣ ዝም ብላ ሳሎን ተቀምጬ በኋላ መታ አንገቴን አነቀችኝ፣ ምንም ያደረግኳት ነገር የለም ትላለች። እንግዲህ ሮቤልም ያንን የተመታውን ልጅ የሚተካበትን ሚስት የሚያገባበትን ቦታ ነው የተመታውና በጣም ተጎድቶ ስለነበር እንግዲህ ወደ ክፍሉ ገብቶ ሚራን እንደታግዘው ይጠይቃታል። እባክሽን ሚራ አግዥኝ፣ ያልሆነ ቦታ ነው የመታችኝ፣ እኔ በጣም ታግያት ነበር ግን ምንም ሊሳካልኝ አልቻለም፣ እንዳሰብኩት አልሆነልኝም ብሎ እንግዲህ ሚራ እንድታግዘው እንድታክመው ይለምናታል። እሷ ደግሞ አንተ ምን አይነት ጅል ነህ? ምን አይነት በቃ የሆነ ደካማ ነህ? ለምን እሷን አንድ ሴት ልጅ እንዴት እንደዛ ማድረግ ያቅትሃል? እንደው አንተስ እንኳን እንደዚህ እኮ አሞኛል ምናምን ሲላት በቆረጠችልህ መቼም አትረባም፣ ቆርጣ በጣለችልህ ነው ያለችው። እና እንዴት ለእሷ ያቅትሃል? እንዴት ብላ እንግዲህ ሚራም እንትን ትልበታለች፣ ታፌዝበታለች። እንግዲህ እባክሽን ሚራ አሁን አሞኛል አግዥኝ፣ አክሚኝ ነው ያልኩሽ ይላታል።
እሷም እንግዲህ እምቢ ብለው ነበር ሲለምናት በአንተ የሚጨክን አንጀት የለኝም እንደማልጨክንብ ስለምታውቅ ነው አይደለ ትልና እንግዲህ ሮቤልን ወደ ክፍሉ ይዛው ታስገባዋለች ማለት ነው። እንግዲህ አድናን ደግሞ ሉሃናን የሆኑትን የተፈጠረውን ችግር ሊጠይቃት ክፍሉ ይገባና ሉሃና ቆይ ምንድን ነው የተፈጠረው? ምን ሆናችኋል? ይላታል። ሉሃናም እንግዲህ ሚስትህን ሚራን ጠይቃት እንጂ የሆነውን እሱ ደግሞ ሚራም እሷን ጠይቃት፣ አንቺም እሷን ጠይቃት ትኛለች፣ ሚራም እሷን ጠይቃት ትለኛለች። ምንድነው ቆይ የተፈጠረው ሲላት እኔ ለአንተ እውነቱን ብነግርህ ሁሌ እንደ ውሸታም እየተቆጠርኩ ስለሆነ ውሸትን ስለሆነ የምታምን እኔ አንተን ለአንተ በመንገር ሁሌ ውሸታም እንድባል አልፈቅድም። ስለዚህ ምንም ነገር የምነግርህ የለም። ደግሞ መልእክትህ ደርሶኛል ከልጅህና ከሚስትህ እንድርቅ እንደማትፈልገኝ ደርሶኛል። አመሰግናለሁ። እኔም ከልጅህና ከሚስትህ ካሁን በኋላ አልደርስም ትለዋለች። እንዲህ ይህንን ማን ያለሽ? እኔም አላልኩም እኮ ሲላት ሮቤል ነግሮኛል። አመሰግናለሁ። ከአንተም ከሚስትህም ከልጅህም እርቃለሁ ትላለች ማለት ነው። እንግዲህ ሉሃና እንደዛ ትለዋለች። ከዛ በኋላ አድናን ይናደዳል። አድናን ደግሞ ሄዶ ሚራን እንግዲህ ምንድነው ዛሬ የተፈጠረው? የሆነ ነገርም አለ እዚህ ቤት ምንድነው የሆናችሁት? ይላታል። እኔ ምንም የማውቀው ነገር የለኝም ራሱን ጠይቀው ትለዋለች። ምንም የማውቀው ነገር የለኝም ትላለች ሚራ። እንግዲህ አድናንም የክፍሉን ቁልፍ ይይዝና ሮቤል ላይ ይቆልፍበታል። ከዛ ሮቤልን ክፈተኝ ሲለውም በኋላ ስመለስ እከፍታለሁ ብሎት እንግዲህ ቤቱን የሮቤልን ክፍል ይቆልፋል ማለት ነው፣ ሮቤል ውስጥ እንዳለ። እንዲሁም አድናን ምንድን ነው ያለው? ይሄን ነገር ሚራን፣ ይሄን ነገር ማትነግሪኝ ከሆነ የሆነ የተፈጠረ ችግር አለ። ሮቤል ደግሞ ማነው የመታው? ማነው እንደዚህ አድርጎ የመታው? ስለዚህ የተፈጠረ ችግር አለ ማለት ነው። እሱን ካልነገርሽኝ ሮቤልን አታገኙም፣ ይሞታል፣ በኋላ ይቆጭሻል ይላታል። እንግዲህ አድናን ለሚራ፣ ምክንያቱም አድናን ያውቃል፣ ያው ሚራ ሮቤል እንደምታፈቅረው እንደምትወደው ያውቃል። እና ስለዚህ ምናልባት ፈርታ ይሞታል ገለዋለሁ ስላት ፈርታ ትነግረኛለች ብሎ ሚራ በኋላ ይቆጭሻል፣ ሮቤል ይሞታል ይህን ነገር ካልነገርሽኝ ሲላት ለምን ሲጥ አታደርገውም? ግደለው፣ እኔ ምንም አያገባኝም ነው ያለችው። እንግዲህ እሱም ቁልፉን ይዞ ሲሄድ ሚራ በጣም ደንግጣለች። እንዲህ ሰው እያመረረ ማለት ነው፣ ወይኔ ዛሬ ያለቀለት ሮቤል ብላ እንግዲህ ተከትለው ሄዳ ቀስ ብላ አይተዋለች ማለት ነው። ከዛ የሮቤልን ክፍል ቆልፎ ይወጣል ማለት ነው አድናን። እንግዲህ አድናን አሁንም ሉሃናን መጠየቁን አላቆመም። ምንድነው የሆነው? ምንድነው የተፈጠረው? እባክሽን ሉሃና እባክሽ፣ እኔ እኮ እወድሻለሁ፣ አፈቅርሻለሁ። እኔ ከአንቺ መራቅ አልፈልግም። በሁሉም ነገር ካጠገብሽ ከጎንሽ ልቆም ይገባል። እባክሽን ነገር ስላት እንግዲህ ሉሃና ምንድን ነው ያለች? በውስጧ ማለት ነው ለአድናን አፍ አውጥታ ሳይሆን የተናገረችው በውስጧ እኔ ይሄን ነገር አሁን መናገር አልችልም። ለአድናን ከነገርኩት ሮቤልን አጠዋለሁ። ሮቤል ይወጣል ከዚህ ቤት። ሮቤል ከሌለ ደግሞ እህቴን በሮቤል በኩል ነው ላገኝ የምችለው። ስለዚህ ለእህቴ ስል ስለ ሮቤልን መናገር አልፈልግም፣ ለአድናንም እውነቱን መናገር አልፈልግም ትላለች ማለት ነው በውስጧ። እንግዲህ አድናን ደግሞ ንገረኝ ሲላት እንግዲህ ምንም የተፈጠረ ነገር የለም፣ ብቻ እንደምትወደኝ ብቻ ንገረኝ፣ በቃ እሱ ይበቃኛል ነው ያለችው ለአድናን። አድናንም እንደሚወዳት እንደሚያፈቅራት ከእሷ ጋር ብዙ ልጆች ወልደው እንደሚኖሩ ይነግራታል ማለት ነው። እንግዲህ አድናንና ሉሃና እንደዛ ተባብለው ሲተቃቀፉ እንትና ታያቸዋለች ሚራ። እንግዲህ ሚራ እየሮጠች ትመጣና ሮቤልን በሩን ክፈት ስትል እንግዲህ አድናን ቆልፎታል የሮቤልን ክፍል። ሚራ እባክሽን በሩን ክፋችሁ፣ እኔ ከዚህ ቤት ከሆንኩ እሞታለሁ፣ እባክሽን ክፋችሁ ይላታል ሮቤል። እንዴ የመኝታ ቤትን ቁልፍም እኮ ወስዶታል፣ ምንም ቁልፍ የለም። ሮቤል ነካክተህ የባሳውን አድናንም ይገልሃል። ሉሃና ደግሞ ለአድናን እየነገረችው ነው፣ አብረው ቁጭ ብለው ነው ያሉት። አንተ የማይሆንልህን ነካክተህ ጉድ ፈላ፣ አድናንም አሁን ይገልሃል ሲሰማ ትለዋለች። ቆይ አንቺ እያስፈራራሽ ነው ወይስ ምንድን ነው ሲላል፣ አይደለም እያስፈራራው ሳይሆን እውነቱን የነገርኩህ አንተ ልፍስፍስ ብላ ትለዋለች ማለት ነው ሚራ። እንግዲህ አድናንም በማንደጃ እሳት ያደርግና የሆነ የሚታጠን ነገር ሮቤል ክፍል ይዞ ይገባል።
ቢላም ይዞ ይገባል። እሳት በምድጃ አድርገው ማለት ነው። እንግዲህ እሱን ገና ሲያየው ሮቤል በጣም ደነገጠ። አድናን ይህንን ነገር እንደማልወድ ታውቃለህ፣ ብዙ ያሳለፍኳቸው ትዝታዎች እንዳሉብኝ ታውቃለህ፣ እባክህን ይህን ነገር አታሳየኝ ይለዋል። ምንድን ነው ያ ነገር? በፊት እንግዲህ ሮቤል ከልጅነት እስከ እውቀት ነው ማለት ነው ጥፋት የሚያጠፋ ተንኮልም ያለበት። በፊት ሮቤል አባቱ በማንደጃ አድርጎ እሳት አቀጣጥሎ ሮቤልን ይቀጠው ነበርና አባዬ ተወኝ እባክህን ተወኝ እያለ ያንን ያስታውሳል ማለት ነው። አሁንም አድናን ልክ እንደ አባቱ አድርጎ ነው ሊቀጠው የፈለገና ያንን ባይሆን አስታውሶ እንግዲህ ከጥፋቱ ከውሸቱ ከተንኮሉ እንዲታረም ፈልጎ ይመስለኛልና እንግዲህ ቁጭልና አድናን እውነቱን ንገረኝ፣ ይህንን የጋለ ቢላ ሳልጠብስ በዚህ በጋለ ቢላ ሰውነት ላይ ሳልጠብሰው ንገረኝ፣ ሳራ ያለችበትን ሉሃናን ምን እንዳደረካት ንገረኝ ይለዋል። እንግዲህ ሮቤልም ምንም አላደረግኳትም፣ ምንም የተፈጠረ ነገር የለም፣ ምንም አላደረግኳትም እያለ ይዋሻል። አድናን ግን ይሄንን ካልነገርከኝ ዛሬ አለቀልህ እገልሃለሁ እያለ እንግዲህ ያስፈራረዋል። እንግዲህ በመጨረሻም ሮቤል ያው ለመናገር ዝግጅቱ ነው ዝግጅት አደረገ ማለት ነው። በዛ መሀል እያሉ ሚራ ለሉሃና ትሄድና ሮቤልን አድናን ሊገለው ነው። ሮቤልን ከገደለው ደግሞ አድናን እስር ቤት ነው የሚማቅቀው። እባክሽን እናድናቸው እንድረስላቸው ብላ እንግዲህ ለሉሃና ትነግራታለች። ሉሃናም እየሮጠች መታ አድናን እባክህን ከአንተ ጋር ብዙ ልጆች ወልደን ልጆች አፍርተን አብረን እንኖራለን አላልከኝም ነበር? እወድሃለሁ፣ አፈቅርሃለሁ። የምትወደኝ የምታፈቅረኝ ከሆነ ይሄንን ነገር አታድርግ፣ ሮቤልን ምንም ነገር እንዳታደርገው፣ ክፈተው በሩን እባክህን እያለች ትማጸነዋለች። እንግዲህ አድናንም ሮቤልን መጠየቁን ቀጥሏል። እንግዲህ ሮቤል እኔ ምንም ነገር አላደረኳት፣ ምንም ማውቀው ነገር የለኝም፣ ሉሃና ሲበዛ ውሸታምና አስመሳይ ናት ይለዋል ማለት ነው ለአድናን። አድናን ደግሞ በጣም ይናደድና አንተ ሉሃና ናት ውሸታም፣ ሉሃና ናት አስመሳይና ውሸታም ሚልና እንግዲህ በጥፊ ያቀምሰዋል ማለት ነው ሮቤልን አድናን። እንግዲህ በዚህ መሀል እያሉ የሚገርመው ነገር ሚራ ምንድነው ያለች? ሉሃና አድናንን እየተማጸነች ነው፣ ክፋቶ እባክህን ምንም ነገር እንዳታደርግ ሮቤል ላይ እያለች፣ ሚራ ደግሞ ሻንጣዋን ይዛ ምንድነው ያለችው? እንዴ ሚራ ወዴት እየሄድሽ ነው? እባክሽን እንለምነውና ሮቤል ላይ ምንም ጉዳት እንዳያደርስበት እንለምነው ትላታለች። ምንድነው ያለችው ሚራ? እናቴ ይሄ ሰውዬ ሮቤልን ከገደለ በኋላ ወደ እኔ ስለሚመጣ ራሴን ማዳን አለብኝ፣ ስለዚህ እሱ የራሱ ጉዳይ፣ እኔ ራሴን ማዳን አለብኝ ብላ እንግዲህ ሚራ ለመሄድ ወስናለች ማለት ነው። ሮቤል ደግሞ ምንድነው ያለው ለአድናን? እውነቱን ይነግረዋል ማለት ነው። አዎ ሉሃናን ልደፍራት ነበረ፣ አስገድጄ ልደፍራት ነበረ፣ በቃ የተፈጠረው ነገር ይሄ ነው ይላል። እንግዲህ አድናንም በጣም ይናደድና እንግዲህ ሮቤል ላይ ሽጉጥ አውጥቶ ይተኩስበታል ማለት ነው። እንግዲህ እየተኮሰ ያለ ሚራ ደግሞ እየሄደች ነበር መንገድ ላይ። ያው የጥይቱን ድምፅ ስትሰማ ልቧ ቀጥ አለ። ምክንያቱም ወይኔ ሮቤል ብላ እንግዲህ በጣም ደንግጣለች። እንግዲህ የሮቤል ነገር አያስችላትም፣ ግን ጥቅመኛና ራስ ወዳድ መሆኗን እዚህ ላይ ማወቅ ይቻላል። ሚራ ከራሷ በቀር ማንንም አትወድ። ሚራና ሮቤል ራስ ወዳዶች ናቸው። በቃ ከራሳቸው ውጭ ለሌላ ሰው ምንም አያዝኑም። ስለዚህ እንግዲህ የሚሆነውን አብረን የምናይ ይሆናል በሚቀጥለው ክፍል። ሉሃና ንጹሕ ሴት ልበቀና ናት። ይሄ ሁሉ በደል የሚደርስባት ለእህቷ ስትል ሳራን ለማግኘት ስትል ነው። አድናን ውሸታም እንዴ! ለአድናን ስትነግረው አድናን አያምናትም። ሮቤል ይዋሻታል፣ ሚራ ትዋሻታለች። ሮቤል ሚራ ያሰቃዩታል። አድናን ምንም ሊረዳት አልቻለም። በቃ ብዙ ነገር እያሳለፈች ነው ያለችው። ለእህቷ የምትከፍለው መስዋዕት በጣም ደስ ይላል። በእውነት እንደዚህ አይነት እህት ይኑራችሁ እያልኩኝ ቤተሰቦች ስለነበረን ቆይታ አመሰግናለሁ። በሚቀጥለው ክፍል ደግሞ ይዤላችሁ እመጣለሁ። ፕሊዝ 1000 ሰብስክራይብ አስገቡኝ። ከዛ በኋላ አለምናችሁም 1000 ሰብስክራይብ እና ስለምትከታተሉ ያመሰግናለሁ። እስከዛው መልካም ጊዜ